መቁጠር ተጀመረ። ጃዬ ኧረ በደንብ ተረዳኝ፣ ሀሳቤን ተረዳኝ። በጊዜ ዛሬ ወለድኩ ሲለው እግዚአብሔር ኢየሱስ ክርስቶስን ወለድኩ ሲለው በጊዜ ውስጥ ነው የወለደው ወይስ ከጊዜ በፊት ነው የወለደው? ያን ጊዜ ተጀመረ ነው እኔ ደግሞ እያልኩ ያለሁት። በወለደበት ጊዜ ተጀመረ። ዛሬ ነው የሚለው። ዛሬ የምትለዋ ነገር በየስተርዴይ እና በቱሞሮ መካከል ያለች ናታ። ከዛ በፊት ጊዜ ያለ ነው እያልከኝ ያለው አንተ። ከዛ በፊት ጊዜ ነበር ነው ሀሳብህ? አዎ፣ ከክርስቶስ በፊት ጊዜ ይቀድማል። ገብቷል? ምን ያደርግለታል ብዬ እኮ ነው። አምላክ ብቻውን ከሆነ ለምን ይቆጥራል? ጊዜም የሚቆጥርበትም ምክንያት አይኖርም ማለት ነው። አልቆጠረም። የቆጠረው ፍጥረት ሲመጣ ነው። ፍጥረት ደግሞ የመጣው ደግሞ ታይምና ስፔስ እኩል ናቸው የመጡት። ታይምና ፍጥረት ደግሞ ሲመጡ ማለት ነው። አሁን ታይም ደግሞ ኢየሱስ ክርስቶስን ከቀደመው ሁሉ ነገር በክርስቶስ ተፈጠረ ማለት አይደለም። በክርስቶስ ያልተፈጠረ አንድ ነገር ተገኘ። ምን የሚባል ታይም የሚባል ነገር ተገኘ ማለት ነው። ታይም የሚባል ነገር ከተገኘ ደግሞ ታይም የመጀመሪያ ፍጡር ነው ማለት ነው። ታይምና ስፔስ ደግሞ እኩል ነው የመጣው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ አሸማኢም ቤታ አሬስ ይላል። በመጀመሪያ ኤሎሂም ምን ፈጠረ ነው የሚለው። ማን ነው የፈጠረው? በመጀመሪያ ኤሎሂም ምን ፈጠረ ይላል። የፈጠረው እኮ እግዚአብሔር ነው። ይሄ አምላክ ነው የፈጠረው። በመጀመሪያ ኤሎሂም ምን ፈጠረ ይላል ዘፍጥረት 1:1 ላይ ሰማይና ምድር ፈጠረ ይላል። ስለዚህ መጀመሪያ የተፈጠረው ምንድን ነው? ሰማይና ምድር ነው የተፈጠረው። ባይብል እንደዛ ነው የሚናገረው። አሁን ታይምና ስፔስ ያንን የጀመሩት፣ ኢየሱስ ደግሞ በታይም ውስጥ ነው የተወለደው። ስለዚህ ከኢየሱስ ክርስቶስ በፊት ታይም ከቀደመው ታይምና ስፔስ ናቸው የመጀመሪያ ፍጥረት እንጂ ኢየሱስ አይደለም የመጀመሪያ ፍጥረት። ግን ኢየሱስ ክርስቶስ ፍጡር ነው። አሁንም ግልጽ ነው። ገባኝ። አሁን እኔ ደግሞ እያልኩ የነበረው አሁን ሰዓት ስንል ራሱን የቻለ የሚንቀሳቀስ ራሱ የሚያስብ ምናምን አይነት ነገር አይደለም። ፍጥረታት ሲል እዛ ጋ አሁን ኢየሱስ ክርስቶስ ራሱ ማሰብ የሚችል የፈለገውን መወሰን የሚችል ምናምን አይነት አካል ነው። ስለ እንደዚህ አይነት አፈጣጠር ነው እንጂ ሰዓትማ ምንም እኮ ፍጥረት ሊሆን ይችላል። ማንኛውም ነገር እንደ ምድር በደንብ ይኸውና አጥናውና እንትን በለውና ወደ ሁለተኛው ጥያቄ ለምጣ። ኢየሱስ ክርስቶስ ድንግል ማርያም ማዕፀን ውስጥ ሰው ሲሆን ፍጹም ሰው አይደለ? ፍጹም ሰው ማለት ያው ከኃጢአት ውጭ የሆነ ማለት ነው። አዎ፣ ግን ተፈጥሯል አይደል? ከድንግል ማርያም ተፈጥሯል። ኢየሱስ ድንግል ማርያም ማፀን ውስጥ ተፈጥሯል። አልተፈጠረም? ተፈጥሯል። አዎ፣ ሲፈጠር የመጀመሪያው የነበረው እዛ ሰማይና ምድር ከመፈጠሩ በፊት የነበረው ኢየሱስ የት ገባ? እሱ ነው እኮ ስጋ የለበሰው እኮ ማለት ደረበ ማለት ነው። ሁለት ነው ማለት ነው። መጀመሪያ የነበረው ኢየሱስና እዚህ የነበረው ተዋህደው ነው አብረው ያሉት ወይስ ሁለተኛው የመጀመሪያ የነበረው እንዳለ ነው ከሁለተኛው ጋር አብረው የተቀላቀለው ልክ ተዋህዶ እንደሚባለው? አይ እንደዛ ሳይሆን አሁን ለምሳሌ አንድ አካል በመጽሐፍ ቅዱስ ውስጥ መልአኮች ልክ እንደ እሳት ተገልጾ ያውቃሉ። እንደ ሰው ሆኖ መጥተው ለአብርሃም ተገልጾ ይመጣሉ። ግን ሰው አይደሉም እነሱ። ልክ ነህ። ግን ድንግል ማርያም ማህፀን ውስጥ ግን ሰው ሲሆን ከሷ ሰው ሆኗል እኮ በጆባይተስ ትምህርት አይደል እንዴ? ሰው ሆኗል። የሷን የአብርሃም የይስሐቅ ያ ሰው ሲመጣ ድንግል ማርያም ማህፀን ውስጥ የተፈጠረ ሰው አለ። አንድ ሰው አለ እኮ ያ ሰው ሲፈጠር መጀመሪያ ሰማይና ምድር ከመፈጠሩ በፊት የተፈጠረው ያ ሰው ሌላ ደግሞ ያ ፍጡር ምንድን ነው? መልአክ ነው? አምላክ ነው? ሰው ነው? ምንድን ነው የተፈጠረው ሰማይና ምድር ከመፈጠሩ በፊት? ያ መንፈሳዊ ፍጡር ነው። ያ መንፈሳዊ ፍጡር የት ገባ? ያ መንፈሳዊ ፍጡር የት ገብቶ ነው? ድንግል ማርያም ማህፀን ውስጥ ተቀይሮ ነው? ተለውጦ ነው? እሺ ልንገርህ። አሁን አንተ አለህ አይደል? ነፍስ እንዳለህ ታስታውቃለህ። ነፍስ አለን ብላችሁ ታምናላችሁ። ልክ እንደዛ ከነፍስ አሁን የሚጨበጥ የሚዳሰስ ምናምን አይደለም። ነፍስያ ራስህን እንድታውቅ የሚያደርግህ ነገር ነው። እሱ ሰውነኛ የሰው ክፍሎች ናቸው። መንፈስ፣ ነፍስ፣ ስጋ አንደኛ ተሰሎንቄ 5:23 ላይ መንፈስ፣ ነፍስ፣ ስጋ የሚባለው በአንትሮፖሎጂ ትምህርት ትራይኮቶሚ የሚባል ነገር አለ አይደል? ትራይኮቶሚና ዳይኮቶሚ የሚባል ነገር አለ አይደል? እኛ የምናምነውም በዳይኮቶሚ ነው የምናምነው። ዳይኮቶሚ ማለት ሰው የሩህና የአካል ውጤት ነው ብለን ነው የምናምነው። መንፈስና እንደዛ ነው የምናምነው። አዎ እንደዛ ነው። ትራይኮቶሚ የሚያምኑ አሉ፣ ነፍስ ምናምን ብለው የሚያምኑ አሉ። ፕሮቴስታንት ነው እንደዛ የሚያምነው። ኦርቶዶክስ፣ ካቶሊክና እኛ ትራይኮቶሚ ሳይሆን ዳይኮቶሚ ነው የምናምን። ሰው ነው እሱ የሰው ሁሉን። ኢየሱስ ድንግል ማርያም ማህፀን ውስጥ ሙሉ ሰው ከሆነ መንፈስ፣ ነፍስ፣ ስጋ ያለው ሰው ከሆነ መጀመሪያ ያ መንፈሳዊ ፍጡር የምትለው ሰማይና ምድርን ከመፍጠሩ በፊት መጀመሪያ የፈጠረው ፍጡር የት ነው ያለው? የት ገባ? ድንግል ማርያም ማህፀን። እሱን እኮ ልመልስልን። ነፍስያውና መንፈሱ ያ ነው ያ ያልከው አካል ነው ከምድር በፊት የነበረው። ስጋው ደግሞ ከድንግል ማርያም የሚተወለደው ነው አይልማ። እንደዛ መንፈሱና ነፍሱ አይ ቲንክ ከነፍሱ ሰማይ ላይ የነበረው ነው የሚል ነገር እኔ አላነበብኩም። ነፍሱ እንደውም የሰው ነፍስ ነው ያለው ኢየሱስ። ያለዛ ሰው አልነበረ፣ ሙሉ ሰው አልነበረማ።
በአንተ ትምህርትም ፍጹም አምላክ ፍጹም ኢየሱስ ፍጹም ሰው ነው ብለህ ነው የምታምነው አይደል? ሙሉ ሰው ነው ብለህ ነው የምታምነው። ሰው ነው። ስለዚህ ሙሉ ሰው ሲሆን የሰው መንፈስ አለው የለውም? የሰው መንፈስ ነፍስ ነው። የሰው መንፈስ ነፍስ ነገር አለው አይደል? ልክ እንደ አዳም ማለት ነው አይደል? እንደ አዳም ነው ቤዛ መስዋዕቱን ለመክፈል በእናንተ ትምህርት እንደ አዳም ተመጣጣኝ ቤዛ ለመክፈል ልክ እንደ አዳም ነው የሚሆነው አይደለ? ሲሆን ያ መንፈሳዊ ፍጥሩ የት ገባ? መጀመሪያ የተፈጠረው ያው ህይወቱን ሰው ሆነ እኮ ነው፣ ወደ ሰው ተቀየረ። አሁን ይሄ እንዴት ሊሆን ይችላል ካልክ ያ አምላክ ተአምር ነው። ተቀየረ፣ ይሄን ማድረግ አልችልም። ችግር የለውም። ተለወጠ፣ ችግር የለውም። ከተለወጠ ከማርያም የሚወስደው ምንም ነገር የለም። ራሱን የተለወጠ ያ መንፈሳዊ ፍጡር ወደ ሰውነት ከተቀየረ ምንም እኮ አልወሰደም። እኛም እኮ ወሰደ እኮ አንልም። ኦኬ፣ እንደዛ ብላችሁ ታምናላችሁ? ማስረጃ ልስጥ። አናም ኦኬ፣ ጥሩ። የሉቃስ ወንጌል ቆይ አንዴ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ከአንቺ የሚወለደው ግሪከኛው ጌኖማይ የሚለው ከአንቺ የሚሆነው የአምላክ ልጅ ይባላል። ከአንቺ ምን የሚለው የሚወለደው የሚሆነው ነው የሚለው ግሪከኛ ጌኖማይ ነው የሚለው የሚሆነው። ከማርያም የሆነው ምንድን ነው? እሺ የኔ የሚወለደው እሺ ቆይ ስማኝ፣ እሺ ልመልስልህ። እዚህ ጋር አሁን ይጸልልልሻል ማለት ምን ማለት ነው? ይጋርድሻል ማለት ነው። ይጠብቅሻል ማለት ነው። ከምንድን ነው የሚጠብቃት? ስሟ ከመጥፋት ነው የሚጠብቃት። ሉቃስ ማቴዎስ 1:20 ላይ ስትመለከተው ዮሴፍ ሊገልጣት ነበረ። ሊገልጣት ማለት በቃ ከሌላ ሰው ነው የጸነሰችው ብሎ ልክ ሲላት ምንድነው መላኩ ያለው? ከእርሷ የተጸነሰው ይላላ ጃዬ። ከእርሷ የተጸነሰው ጽንስ አለ። ከእርሷ የተጸነሰው እያለ ማቴዎስ 1:20 ላይ ከእርሷ የተጸነሰው ይላል። ከማርያም ተጸንሷል። ማቴዎስ 1:20 ላይ ምን አለ? ከእርሷ የተጸነሰው ይላል። ከማን የተጸነሰው? ማቴዎስ 1:20 ላይ ምን ይላል? እስኪ አንብብ። ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ ምን አትበላለሁ፣ አትፍራ አለው። ከእርሷ ምን ያለው ያለ? ከእርሷ ምን ያለው? የተጸነሰው ያው እሷ ሆድ ውስጥ ነው ያለው። ኖ ከእርሷ ነው እንጂ ከእርሷ ብቻው ምንም አይፈጥም። አሁን ፖዚሽን አለ ጃዬ ከእርሷ የተጸነሰው ከምትል ፕሪፖዚሽን የለችም። መነሻ ቅጥያ ላይ አለ እኮ ከእርሷ የተጸነሰው ከእርሷ ተጸንሷል። ከእርሷ ምንም የወሰደው ነገር የለም። ከእርሷማ ተጸነሰ እኮ ማህፀኗን እየተጠቀመ እኮ ነው የሰውዬ። ከእርሷ ውስጥ ስለ ጽንስ አይደለም የሚያወራው። ከእርሷ ከምትለውን አስምርባት። እኔም እኮ ከሚለው እንዴት እንደሆነ እየነገርኩ እኮ ነው። ከእርሷ ተፈጥሮማ ያ ጽንስ እኮ በእትብት ምግብ እየወሰደ ነው። ምን እያለ ነው? ከእርሷ ሉቃስ 1:42 ላይ አንቺ የተባረክሽ ነሽ የማፀንሽ ምን ፍሬ የተባረከ ነው። የማፀኗ ምንድን ነው? ፍሬ ማለት ምን ማለት ነው? እንቁላሉ አይደለም እንዴ ነው? ታዲያ እንቁላል የማርያም እንቁላል ነው። ስፐርም ሴል ሳይኖረው እንዲፈጠር ፈጣሪ አይችልም? ግን አሁን እሺ ልንገርህ፣ አሁን ከመጀመሪያ የነበሩትን እሱም ከመውለዷ በፊትም የነበረውን ፍሬ ማን የሰጣት? የማፀን ፍሬዎች። ከዛ በፊት የነበሩትን ፍሬዎች አምላክን የሰጣት ለማርያም። ከዛ በፊት የነበሩት ማለት በየጊዜው አለ እኮ ያ ፍሬው ስፐርም ሴል ሳያገኝ ሲቀር ይወራው ነው ይወርዳል አይደል? ግን ኢየሱስ ልክ እንደዛ ሲሆን ያንን እንቁላል ግን ምን አደረገው? ያለ ስፐርም ሴል፣ ያለ ዘራ ብሲ፣ ያለ ወንድ ዘር እንዲጸነስ ታደረገው። ልክ ሔዋንን ከአዳም ምንድን ነው የወሰደው ፈጣሪ? ከአዳም ምን ወሰደ? አጥንቱን ሰው ማድረግ የቻለ አምላክ ከማርያም ደግሞ እንቁላሉን ወሰደና እንቁላሉን ሰው እንዲሆን አደረገው። ያለ ስፐርም ሴል አይችልም? ይችላል። ስለዚህ የማርያም ነው። ግን እንደዛ አላደረገም ነው እያልኩ ያለሁት። አዲስ መንፈሳዊ ፍጡር ሆዷ ውስጥ አስገባ እንጂ የእሷን እንቁላል አልወሰደም። እንደዚህ ጥቅስ ስጠኝ፣ እንደዛ የሚል ጥቅስ ስጠኝ። ምን የሚል ጥቅስ? ወደ ሆዷ መንፈሳዊ ፍጡር አስገብቶ አዘዋወረ፣ ወይም የልጁን ሕይወት መንፈሳዊ ፍጡር የነበረውን ፍጡር ወደ ድንግል ማርያም ማፀን ውስጥ አዘዋወረ የሚል ነገር እስቲ አምጣው። ማፀን ከራይ ነገር ጥሩ። አሁን እኔ እኮ ቅድም እያልኩ የነበረው ጸለለባት ማለት ሸፈነው ነው አልከኝ። ከምንድን ነው የሚሸፈነው? መጸለል መጋረድ ማለት ከስም ማጥፋት ነው። መንፈስ ቅዱስ በአንቺ ላይ ይመጣል አላት። የልዑል ኃይልም ይጸልልሻል አላት። ታስታውስ እንደሆነ ማቴዎስ ወንጌል ምዕራፍ 1 ላይ ማርያም ከዮሴፍ ሌላ የማገጠች ነው የመሰለው። ፀንሳ ስትገኝ እሱ በስውር ሊተዋት አሰበ አለ። ሊያጋልጣት አልፈለገም። አይተህ ከሆነ አንድ ሚስት አንድ እጮኛ ታጭታ እርግዝና ከተገኘች በድንጋይ ወግራ ትገደላለች። እሱ ግን ማጋለጥን አልፈለገም። ስለዚህ ከዛ እንዳትጋረድ እንዳትል የጋረዳት ምንድን ነው? ከመንፈስ ቅዱስ መጽነሷ ነው ማርያም። ገባ? ስለዚህ ከመንፈስ ቅዱስ ስለጸነሰች የልዑል ኃይል ጸልሏታል። ዮሴፍ እንዳያጋልጣት
ሊጸልላት መንፈስ ቅዱስ ጋርዷታል ከነዚህ አይነት ነገር ማለት ነው። መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጸልልሻል የሚለው ከዛ ስለዚህ ይላል። ዜርፎር ዲም ይላል ግሪከኛው። ስለዚህ ዘር አለ ማርያምን ማለት ነው። ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። አምጩ ማን ነው? እግዚአብሔር። ማንን ነው ያመጣው? ኢየሱስን። ከማን ነው ያመጣው? ከዳዊት ዘር። የዳዊት ዘር የተባለችው ማናት? ማርያም። ከእሷ የመጣው የተገኘ ነገር ነው አይደል? ከእሷ የተገኘ ነገር ነው አይደል? ኦንቶሎጂካሊ። ስለዚህ ከእሷ ወስደዋል ማለት ነው። ከእሷ ሳይወስድ የሆነ ነገር ከእሷ አይደንቲቲ፣ አንተ ከወላጅ ነው ከእናትና ከአባት ነው አይደል? አይደንቲቲ የሚመጣው የተፈጠርከው ከእናትና ከአባት ነው አይደል? ስፐርም ሴል ያለ። ስለዚህ ኢየሱስ ደግሞ ከስፐርም ሴል ሳይኖረው በኤክሴል ብቻ ነው የመጣው። አሁን እኔ ግራ የገባኝ ከስፐርም ሴል አልተፈጠረም ብለህ ማመን ከቻልክ ከእንቁላል አልተፈጠረም የሚለውን ለማመን ለምን ከበደ? ለመጻፉ ይላላ ከእርሷ ነው የሆነው፣ ከእርሷ የተጸነሰው ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ አንደኛ ከእርሷ ነው የተጸነሰው ይላል። ሉቃስ 1:42 ላይ ደግሞ የማዕፀኗ ፍሬ ይላል። ሉቃስ 1:35 ላይ ደግሞ ከእርሷ የሆነው ይላል። የማዕፀኗ ፍሬማ ነው እኮ። አሁን ለምሳሌ ማዕፀኗ አለ። ሳልጨርስ ይቅርታ፣ ጨርስ። ጥያቄ ጠየከኝና ያብራራውና አፋፌን አልከኝ ጉጭኝ ሳልጨርስ። ስለዚህ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። አምጪ አለ መጪ አለ። የመጣው ደግሞ ከድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ስለዚህ ከማርያም ማህፀን ውስጥ ሲመጣ ደግሞ እንቁላሉ ብቻ ነው ሰው የሆነው የማህፀኗ ፍሬ ስለሚል። ግን ስፐርም ሴል ግን የለውም። ያለ ዘራ በሲ ነው፣ ያለ ወንድ ዘር ነው የተወለደው። ቀጥል። አሁን እንትኑን ኮዝና ኤፌክቱን እየነገርከኝ ነበር። መጀመሪያ ጸለለባት። ያ የጸለለባት ምክንያት ስሟ እንዳይጠፋ ነው አልከኝ። ግን እዛው ጋር አንተ ያነበብከው ጥቅስ ላይ ጸለላት ካለ በኋላ የሚወለደውም የእግዚአብሔር ልጅ ይባላል። የሚወለደው ባይጸልለው ኑሮ የእግዚአብሔር ልጅ ሊባል አይችልም። የሰው ልጅ ሆነ እኮ የሰው መጸለል የሚለው ነገር መጋረድ የሚለውን አንተ በምንድን ነው? መጋረድ ነው። ከእሷ ምንም ስጋ እንዳይወስድ ነው የጋረደው። አይልማ እንደዛ ከኃጢአት ነው የጠበቀው። ኦቨርሻዶ ነው። ኦቨርሻዶ ደግሞ መጠበቅ ከኃጢአት ጠበቅ አይልማ መጽሐፉ ላይ ነው። ኤክሶጀሲስ ነው። ኦቨርሻዶ እኮ ያደረገው እኮ ኢየሱስ ክርስቶስን ነው፣ እሷን እኮ አይደለም። ከእሷ ስጋ ነው የጠበቀው አይደለም። እሷን ነው የሚያደርጋት እንጂ እሱን አይደለም የሚያደርገው። መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጸልልሻል አለ። ኦብጀክቱ ማን ነው? ማርያም ነው ወይስ ኢየሱስ? የእሷን ማህፀን እኮ ነው የሚጸልለው። አይደለም። ይጸልልሻል የተባለችው ማርያምን ነው ይጸልልሻል የተባለው ወይስ ማርያምን ነው? ማህፀኗን ስለሆነ ማለት ነው። ማህፀኗን አይልም። ማህፀኗን ሳይሆን እሷን ነው የሚለው። እሷን አይደንቲቲዋን ኦብጀክቲቭ ፕሮናውን አለው። ሳብጀክቱ መንፈስ ቅዱስ ነው። ኦብጀክቱ ደግሞ ማን ነው? ኦብጀክቱ ማን ነው? ማርያም ናት ወይስ ማህፀኗ ነው የተባለው? ይጸልልሻል የተባለው ኦብጀክቱ ማን ነው? ያው እሷ ውስጥ ነው። በእሷ ውስጥ ነው የሚጠቀመው። ማህፀን ኦብጀክት የለማ። ኦብጀክቲቭ ፕሮናውን ይጠቀማል። ማህፀንማ የሚለውማ የለም ግን እሷን የሚጸልላት ማርያምን ነው። ማርያምን ደግሞ የጸለላት ሉቃስ ማቴዎስ 1:20 ላይ ስትመለከተው መንፈስ ቅዱስ የጸለላት ከመንፈስ ቅዱስ መጽነሷ ነው። ዮሴፍ ሊገልጣት ስላልተወደደ በስውር ሊተዋት ሲያስብ መልአኩ መጣና ያንን ነገር ነገረው። ስለዚህ ማርያምን የጸለላት የጋረዳት ኦቨርሻዶ ያደረገው ማርያምን እንጂ ኢየሱስን አይደለም። አሁን ወደ ቀጣዩ ነገር ስንመጣ ከአንቺ የሚወለደው የሚለውን ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት የሚሆነው ማለት ነው። ከአንቺ የሚሆነው። ስለዚህ ከማርያም የሆነ ነገር አለ ማለት ነው። ከማርያም ምንድን ነው የሆነው ብለህ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ዘራ ብሲ ያለ ወንድ ዘር ምን አደረገው? ሰው እንዲሆን አደረገው። ስለዚህ ከማርያም የተፈጠረ ነው ኢየሱስ። ከማርያም የተፈጠረ ነው አይደለም እንዴ? ገላትያ 4:4